እሺ እንዴት ናችሁ? ዛሬ ስለ 12ኛ ክፍል ተፈታኞች ወይም ደግሞ ስለ 12ኛ ክፍል ተማሪዎች ነው ላወራ የመጣሁት። ምንድነው ላወራ የመጣሁት? እንደምታውቁት ፈተና እየደረሰ ነው እና እንዴት ነው እየተዘጋጃችሁ ያላችሁት? ርሊ በደንብ ተዘጋጅታችኋል ወይስ እንዴት ነው? እና እኔም የማስባቸውን አንዳንድ ቲፖችን ለመስጠት ፈልጌ ነው። ያ በእርግጥ ፈተና ሲባል መዘጋጀት ግድ ነው፣ ማንበብ ግድ ነው። ግን ደግሞ ኦቨር ስትረስ መሆን ወይም በጣም መጨናነቅ ደግሞ አስፈላጊ አይደለም። ምክንያቱም በጣም በመጨናነቃችን ምክንያት የምናጣቸው ነገሮች ይኖራሉ። ለምሳሌ ኮንፊደንሳችን እናጣለን። ኮንፊደንሳችን እናጣን ማለት ደግሞ ኦልሞስት ፈተናውን ልንሰራው አንችልም ማለት ነው። ወይም ደግሞ በድንጋጭ ምክንያት ብዙ የሚያመልጠን ነገር ይኖራል። ምንድን ነው የኮንፊደንስ ማለት? ለምሳሌ ፈተናውን በጣም ቀለል አድርጎ ማየት ነው። ቀለል አድርጎ ማየት ስንል በጣም አንደርስቲሜት ማድረግ ሳይሆን ግን በቃ መሰራት እንደሚችል አድርጎ ማሰብ። ባይዘወይ ፈተና እየከበደ መጣ አይደለም። አሁን ላይ እንዲህ በሀገራችን ላይ በጣም ተማሪ እየወደቀ ያለው ፈተናው ሳይሆን የፈተና ሲስተሙ ነው የተቀየረው። ያ ማለት ምንድን ነው? በፊት ላይ በምናውቃቸው መምህራኖች በምናውቀው ትምህርት ቤት ነበር የምንፈተነው። እዛ ጋር ብዙ ነገሩ በጣም ቀለል ያለ ነው። አሁን ላይ ግን እንደዛ አይደለም። ዩኒቨርሲቲዎች ላይ ነው እየተገባ የሚፈተነው። ዜን የማናውቃቸው መምህራኖች ናቸው ከሌላ ቦታ መጥተው ዩኒቨርሲቲ መምህራኖች ናቸው የሚፈተኑ። ይሄ የፈተና ሲስተሙ ተማሪው እንዲወድቅ ወይም ደግሞ ይሄ 3% እና 4% ብቻ አለፈ እንዲባል እያደረገው መጥቷል ማለት ነው። ግን እንደውም ይሄ ኦፖርቹኒቲ ነው ብዬ ነው የማስበው። ምክንያቱም በተለይ እነዚህ ለሚሞክሩ ተማሪዎች ኦፖርቹኒቲ ነው ብዬ ነው የማስበው። ምክንያቱም ፌር በሆነ ቁጥር ይሄ ሰው የልፋቱን ያገኛል ብዬ አስባለሁ እና የልፋታችሁን እንድታገኙ ወይም ደግሞ በለፋችሁት ልክ በምታውቁት ልክ እንድታገኙና እንግዲህ አላማችሁ ወደ ዩኒቨርሲቲ መግባት ከሆነም ዩኒቨርሲቲ ትምህርታችሁ እንዲጨርሱ፣ አስራስ ደግሞ እስከ 12 ነው መማር የምፈልገው የሚልም ያው እንግዲህ የራሱ መንገድ ይመርጣል። ባይ ዘ ወይ እኔ አሁን ላይ ትምህርት ኦፕሽናል እየሆነ ነው እና በእርግጥ ለብዙ ሰዎች ግዴታ ነው። አሁን ግን እንደ አማራጭ እየሆነው በጣም በአቋራጭ ብዙ ነገሮች እየተሰሩ ስለሆነ አሁን ላይ ግዴታ ትምህርት ነው የሚያዋጣው የሚባል ነገር የለም። በእርግጥ መማር ጥሩ ነው፣ ግን ደግሞ ሳትማርም ፈጣን ኮንክ ብዙ ነገር መስራት ትችላለህ እና ለሚማሩት ወይም ደግሞ መማር ድሪማቸው ለሆኑ ሰዎች ነው አሁን እኔ ይሄን ቪዲዮ ልሰራ የፈለኩት። ምንድን ነው ተማሪዎች ይህንን ፈተና በጣም ከበድ አድርገው በማሰባቸው ምክንያት ከሚያስቡት በታች ውጤት ያመጣሉ እና ይህን እንዴት ነው መከላከል የምንችለው ወይም ደግሞ ይህን እንዴት ነው መቀነስ የምንችለው ስንል አንደኛ ኮንፊደንሳችሁን ቢውልድ ማድረግ ነው። በቃ ጥያቄውን ቀላል አድርጋችሁ ማሰብ ኢትስ ኖርማል። በቃ ምንም በቃ እዛ ሚድ እና ኪውዝ እዛ ፋይናል ምናምን እንደምትፈተኑት አድርጋችሁ ማሰብ ነው። እዚህ ጋር የሚለየው ምንድን ነው? ትንሽ ኮርሶቹ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ይሸፍናል። ያ ማለት ግን አንድ ተማሪ 12ኛ ክፍል ላይ ደረሰ ማለት ኦልሞስት 9 እና 10 ላይ ያሉ ኮንቴንቶች ለሱ በጣም ተራ ነገር ነው የሚሆኑት ወይም ደግሞ በጣም ቀላል ነገር ነው የሚሆኑት። እነሱን አንዴ ገረፍ ቢያደርጋቸው በቀላሉ መያዝ የሚችላቸው ነው። ምክንያቱም አድቫንስ እያደረገ ስለሄደ ማለት ነው። ስለዚህ ኮንፊደንሱን ቢውልድ ማድረግ ነው። ሲቀጥል ደግሞ በፈተና ሰዓት መረጋጋት፣ በምንም ነገር ዲስተርብ ሊሆን አይገባም። ማለት ለምሳሌ የሆነ ተማሪ ግርግር ሊፈጥር ይችላል። ያን ኖርማል ነው ብሎ ማሰብ ወይም ደግሞ ቀድሞ አስቦበት መግባት። በቃ እንደዚህ አይነት ነገር ሊፈጠር ይችላል ብሎ ማሰብ። ምክንያቱም ያ ግርግር ተፈጠረ ማለት እና በዛ ግርግር ደግሞ አንተ ዲስተርብ ሆንክ ማለት ኦልሬዲ የሆነ ነገርህን እያጣህ ነው ማለት ነው። ምክንያቱም ፈተናው ሀገር አቀፍ ስለሆነ እናንተ እዛ ጋር ስለተንጫጫችሁ ወይም እናንተ እዛ ጋር የሆነ ግርግር ስለፈጠራችሁ ፈተናው አይቋረጥም። ምክንያቱም በሁሉም ዩኒቨርሲቲ ፈተናው እየተሰጠ ስለሆነ ማለት ነው። ስለዚህ የእናንተም ደግሞ በስፔሻል ኬዝ አይታይም። ይኸው ፈተናችሁ ቮይድ ነው የሚሆነው ወይም ደግሞ ፈተናችሁ ይጣላል ማለት ነው። ስለዚህ በእንደዚህ አይነት ኮንዲሽን ላይ እንዳትጎዱ ራሳችሁን ማረጋጋት ወይም ደግሞ እንደዚህ አይነት ነገር ሊፈጠር ይችላል ብላችሁ ማሰብ ማለት ነው። ዘንድ ሶስተኛው ደግሞ ከሰራችሁ በኋላ አንዱ ፈተና ከተፈተናችሁ በኋላ መተው፣ መርሳት፣ ስለቀጣዩ ማሰብ። ስለቀጣዩ ማሰብ ማለት በቃ ቀጣዩን ተረጋግታችሁ ለመስራት ማሰብ። ይሄኛውን በጣም ወድቄ ያለው ብላችሁ ሌላው ላይ በጣም መደንገጥ የለባችሁም። አሁን ለምሳሌ አንዳንድ ተማሪ ብዙ ጊዜ መጀመሪያ የሚሰጠው እንግሊዘኛ ኮርስ ነውና ቀጣይ ደግሞ ማትስ አይደለ? እንደዛ ነበር እኔ የማውቀው፣ አሁን ላይ ካልተቀየረ ማለት ነው። አንዳንድ ተማሪ አሁን እንግሊዘኛ ላይ ይችላልና እንግሊዘኛ በጣም ወደኩ ብሎ ማትስ መስራት የሚችለውን ነገር በእንግሊዘኛ ኢፌክት ምክንያት ማትስን ደግሞ በጣም እንዳይጎዳ ያንን በቃ መተው። ምክንያቱም እንግሊዘኛ ያንተ አይደለም ማለት ነው።
ወይም ደግሞ የአንቺ አይደለም ማለት ነው። ስለዚህ ወደ ቀጣዩ አንተ በጣም ልትሰራው ወደምትችለው ማሰብ ወደ ማቴማቲክስ ማለት ነው። ስለዚህ የሚታየው ደግሞ የሁለቱም ድምር ስለሆነ ከእንግሊዝኛ ላይ የወደቅከውን ከማትስ ላይ ታከክሳለህ ማለት ነው። ስለዚህ ሶስተኛ ያልኳችሁ ፈተናውን ከተፈተናችሁ በኋላ በቃ መርሳት የሚለው ነው ማለት ነው። ሶስተኛ ደግሞ የምላችሁ ኮምፕሌትሊ ፈተናውን ከጨረሳችሁ በኋላ ተውት፣ ውጤት ይምጣ፣ አትጨናነቁ። ከዛ በላይ ማለት ይሄ ውጤታቸው ላይ አፍክት ያመጣል እያልኩ አይደለም፣ ግን አትጨናነቁ። ክረምት ሙሉ ምን ያህል አመጣ ይሆን ስንት አመጣ ይሆን ብቻ አታስቡ። በቃ የሆነ ምክንያቱም እንደዛ በማሰባችሁ የሚቀየር ነገር የለምና እኔ የምመክራችሁ ይሄን ነው። አመሰግናለሁ። ሰብስክራይብ አድርጉኝ ከወደዳችሁት። 1000 እንሙላና እስኪ ሞኔታይዝ እናድርገው። በቀጣይም የተለያዩ ትምህርታዊ ይዘቶችን ይዤ እመጣለሁ። ኮንተንቶችን እጀምራለሁ። አሁን እኔ ሞር ማቴማቲክስ ላይ ይመቸኛልና ማትስ ላይ ኮርሶችን ለመስራት እሞክራለሁ። ስለዚህ እዛም እንድትከታተሉኝ ከወዲሁ ጠይቃለሁ። የምሰራውም በፍሬሽማን ኮርስ ነው። ስለዚህ አሁን ላይ 12ኛ ክፍል የሆናችሁ ተማሪዎች ቀጣይ መስከረም ላይ ኮርስ ቱቶሪያል ለቅላችኋለሁ። ስለዚህ በዛ መንገድ እንማማራለን፣ እንተጋገዛለን ማለት ነው። እኔ አሁን ያለሁት ባህር ዳር ዩኒቨርሲቲ ውስጥ አሲስታንት ሌክቸረር ነኝ። ወይም ደግሞ አሁን ከመስከረም በኋላ ማስተርስ ጨርሳለሁ እና ሌክቸር ሆናለሁ። በአካልም ቢሆን እንተጋገዝ እንችላለን። ስለዚህ አመሰግናለሁ።